ኢትዮጵያ ሰባተኛውን ጠቅላላ ሀገራዊ ምርጫ ለማካሄድ ዝግጅቷን ጨርሳለች። ለዚህ ምርጫ 50.5 ሚሊዮን ዜጎች ተመዝግበዋል። ከነሱ መካከል 5.5 ሚሊዮን የሚሆኑት የምርጫዬ በሚል የሞባይል መተግበሪያ የተመዘገቡ ናቸው። ይህ የምርጫ የተሰኘ ሞባይል መተግበሪያ እንዲሁም በዲጂታል መንገድ መመዝገባቸው ሀገራችን እያደረገች ላለች ለውጥና እንዲሁም በምርጫው ዘርፍ ላሳየነው ላቅ ያለ ተግባር ማሳያ ሆኖ ተመዝግቧል። ጊቢ ሚዲያዎች ነን። ስለ መሶብ የአንድ ማዕከል አገልግሎት ምን ያህል ያውቃሉ? መሶብ የአንድ ማዕከል አገልግሎት ጊዜዎትን በመቆጠብ ሳይንገላቱ ማንኛውንም አገልግሎት በአንድ ቦታ እንዲያገኙ የሚያስችል ትልቅ የመንግስት ተቋም ነው። እዛ ተቋም ላይ የንግድ ፍቃድ ማውጣት፣ የንግድ ፍቃድ ማደስ እንዲሁም ማንኛውንም አይነት መረጃ ማግኘት፣ የኤሌክትሪክ አገልግሎት ክፍያዎችን መክፈል እንዲሁም በሌሎች ብዙ ተቋማት የሚሰጡ አገልግሎቶችን በዛው ስፍራ ብቻ ማግኘት ይችላሉ። ይህ የመሶብ ተቋም አገልግሎት እንግዲህ በቅርቡ በተደራጀና በዘመነ መልኩ የመሶብ አንድ የአውቶቡስ አገልግሎት ጀምሮ ተንቀሳቃሽ በሆነ መሳሪያ ወይም አውቶቡስ አገልግሎቱን ለህዝብ እያዳረሰ ይገኛል። በዚህም የተለያዩ ምዝገባዎችን ማድረግ፣ መረጃዎችን ማግኘት፣ የአገልግሎት ክፍያዎችን መፈጸምና ማንኛውንም አይነት የመንግስት ስራዎችን ቀልጣፋ በሆነ ግልጸኛ በሆነ አሰራር ማግኘት ይችላሉ። በዛ ተቋም ሲገለገሉ ሁሉም መረጃ ዲጂታል በሆነ መንገድ ነው የሚመዘገበው የሚያዘው። ስለዚህ ምንም አይነት መመላለስ፣ ምንም አይነት እንግልት እንዲሁም ምንም አይነት የመረጃ መጥፋት ስለማያጋጥም ግልጽ በሆነ አሰራር የፈለጉትን አገልግሎት መጠቀም ይችላሉ። ይህ አገልግሎት እጅግ ዘምኖ ወደ ክልል ከተሞችም እየተስፋፋ ይገኛል። ኢትዮጵያ እያደረገች ላለችው የአርቲፊሻል ኢንተለጀንስ እንቅስቃሴ ደግሞ ትልቅ ማሳያ ሆኗል። የዲጂታል ኢትዮጵያን 2030 ራዕይ የሚያፋጥንና ለዜጎች ቀልጣፋ እንዲሁም ተደራሽ አገልግሎቶችን ለማግኘት የሚያስችል ነው። ዘገባውን ያቀረብክላችሁ ስምረት ኃይሉ ነበርኩኝ። ጊቢ ሚዲያ ለተሻለ ነገር እንሰራለን። ጊቢ ሚዲያዎች ነን። ቴክኖሎጂ ለአፍሪካውያን የምርጫ ጉዳይ ብቻ ሳይሆን የህልውና ከሆነ ሰነባብቷል። በተለይም አርቲፊሻል ኢንተለጀንስ። በቅርቡ ጠቅላይ ሚኒስትር ዶክተር አብይ አህመድ በተባበሩት መንግስታት ድርጅት አማካኝነት የአፍሪካ ህብረት የአርቲፊሻል ኢንተለጀንስ እና የዲጂታል ጤና ዘርፍ መሪ ሆነው ተሾመዋል። ጠቅላይ ሚኒስትሩ ዲጂታል ትራንስፎርሜሽንን እንደ ሀገር ግንባታ ዋና ምሰሶ በመያዛቸውና ለአፍሪካ ውጤታማነት፣ ለአሳታፊ እድገት እንዲሁም ለቴክኖሎጂ ነፃነት ቁልፍ መሳሪያ ሆኖ እንዲያገለግል በማስቻላቸው ነው ይህንን ሽልማት ያገኙት። አህጉሪቱ በዓለም አቀፍ ደረጃ በፍትሃዊ የቴክኖሎጂ ተጠቃሚነት ግንባር ቀደምት እንድትሆን ላደረጉት ጥረት እንዲሁም ደግሞ በኢትዮጵያ በሰው ሰራሽ አስተውሎት ኢንስቲትዩት አቋቁማ በሰራቻቸው ትላልቅ ስራዎች አማካኝነት ሽልማቱ እንደሚገባቸው ሁሉም አካላት ተስማምተውበታል። የዲጂታል መሰረተ ልማትን ለማዘመን በተለይም የኢመንግስት አገልግሎቶችን እንዲሁም ደግሞ ትምህርት ነክ የሆኑ መረጃዎችን በማቅረብና ተማሪዎቹንም በክረምት በማሰልጠን ረገድ አርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት የሚለው ጽንሰ ሀሳብ ከነዋሪው ጋር በደንብ እንዲዋሃድና እንዲሁም አገልግሎቱ በሰፊ ተደራሽነት እንዲቀጥል ትላልቅ ለውጦችን እያደረጉ ይገኛሉ። አርቲፊሻል ኢንተለጀንስ በኢትዮጵያ ውስጥ በጤናው ዘርፍ በተለይም በዘርፉ የታገዘ የካንሰርና የሳምባ ነቀርሳ ምርመራ መጀመሩ ለጤናው ዘርፍ እጅግ አስተዋጽኦ ያደረገ እንዲሁም ኢትዮጵያ ለምታደርገው ግስጋሴ በተለይም የ2025 የዲጂታል ትራንስፎርሜሽን ጉዞ ትልቅ ማሳያ የሆነና ተስፋ የሰጠ ነው። ከዛም ባለፈ በቋንቋ ቴክኖሎጂ ደግሞ ለሀገር በቀል ቋንቋዎች በተለይም ለአማርኛ፣ አፋን ኦሮሞና ለግዕዝ የድምጽና የጽሑፍ ትርጉም ስራዎች መሰራታቸው ወይም በሲስተም ውስጥ መካተቱ ሀገራችንን በዓለም አቀፍ መድረክ ለማስተዋወቅ ባህላችንን፣ እሴታችንን ለማጠናከርና ማንኛውንም መረጃ በምንቀበለው እንዲሁም ሊገባን በሚችል መልኩ እንድናገኝ ለማስቻል እጅጉን ያገዘ ሆኖ ተገኝቷል። ከዛም ባለፈ በየዓመቱ በሺዎች የሚቆጠሩ ወጣቶችን በማሰልጠን በዘርፉ በማሰማራት ትላልቅ የስራ ዕድል ፈጠሮች እንዲሁም ደግሞ ዘርፉ በተለይም በወጣቱ ኃይል ታግዞ ትላልቅ ተጽዕኖችን ማምጣት እንዲችል ለማድረግ ትልቅ ስራዎች ተሰርተዋል። ከዛም በመቀጠል ኢትዮጵያ በዲጂታል 2025 ስትራቴጂ አማካኝነት የአፍሪካን የቴክኖሎጂ ማዕከል ለመሆን ለመስራት ላለመችው ጉዞ ይህ ሽልማት በተለይም የጠቅላይ ሚኒስቴሩ ስራ ሀገራችንን ብቻ ሳይሆን ራሳችንን በዓለም መድረክ እንድናስተዋውቅና አቅማችን ጥያቄ ውስጥ እንዳይገባ ያደረገ ሆኖ ተገኝቷል። ይህ አህጉራዊ ሹመት ኢትዮጵያ ልምዷን ለሌሎች የአፍሪካ ሀገራት እንድታካፍልና በዘርፉ አህጉራዊ ትብብር እንዲጠናከር ትልቅ እድል ፈጥሮልናል። ጊቢ ሚዲያ ነን። ለተሻለ ነገር እንሰራለን።